ሰላም እንዴት ናችሁ? በዛሬው ቪዲዮ እንግዲህ የአቮካዶ ውህድ እናያለን ማለት ነው። ልክ እንደዚህ አይነት ውህድ መጨረሻ ላይ እንግዲህ ፀጉራችንን ልንታጠብ ስንል በመቀባት የፀጉራችንን እድገት የፀጉራችን ጤና መጠበቅ እንችላለን ማለት ነው። በተለይም ደግሞ አላድግ ላለ ፀጉር፣ ለሚበጣጠስ ፀጉር፣ ለተጎዳ ፀጉር እጅግ በጣም አስፈላጊ ነው። አስፈላጊ ነገሮች እዚህ ጋር ውህዶቹን እንደምታዩት አስፈላጊ ግብአቶቹ አቮካዶ ያስፈልገናል። መጠኑ ምንም ያክል ችግር የለውም። የምትፈልጉት ያክል መሆን ይችላል። ከዛ በኋላ እሬት ነው የሚያስፈልገን። ዋና ግብአቶቹ ሁለቱ ናቸው ማለት ነው። ሁለቱ ካለ በሌላ መተካትም ትችላላችሁ ማለት ነው። ሌላውን ነገር እንግዲህ እኔ ሩዝና የኮኮናት ኦይል አዘጋጅቻለሁ ማለት ነው። እነዚህን አራቱን ነገሮች በመጠቀም መጀመሪያ ላይ እንዳሳየኋችሁ እንደሱ አይነት ውህድ አዘጋጅተን ፀጉራችንን ከመታጠባችን ከ30 ደቂቃ ወይም ደግሞ ከ1 ሰዓት በፊት ተቀብተን የፀጉራችንን ጤና መጠበቅ እንችላለን ማለት ነው። እነዚህ በጣም በቀላሉ ቤታችን የሚገኙ ነገሮች ናቸው ማለት ነው። እዚህ ጋር እንደምታዩት አዘጋጅቼ እነዚህ ውህዶች እንግዲህ ይሄ ውህድ የፀጉራችን በተፈጥሮ የማደግ ስነ ስርዓቱን እንዲፋጠን ያደርጋል። ፀጉራችን እንዳይሰባበር እንዳይበጣጠስ ሩቱን እንዲጠነክር ያደርግልናል ማለት ነው። ሩዙንም አብስየው ማለት ነው። በደንብ ካበሰላችሁት በኋላ ውሃውን አጥልላችሁ ሩዙ ብቻ ነው የሚያስፈልገን። ሬቱንም እንደዛው አዘጋጅቼ እንደዚህ አንጥቻለሁ ማለት ነው። ከዛ በኋላ እንግዲህ እነዚህን አንድ ላይ እንቀላቅለውና እንፈጨዋለን። በደንብ አድርገን እንፈጨዋለን። እንግዲህ እዚህ ጋር እንደምታዩት እያንዳንዱ አራቱም ግብአቶች የራሳቸው የሆነ ጥቅም አላቸው። ለምሳሌ ሩዙን ብናይ ለፀጉራችን ጥንካሬ እጅግ በጣም አሪፍ ነው። በውስጡ ኢኖሲቶል አለው፣ አሚኖ አሲድ አለው፣ ቫይታሚን ቢ አለው። ስለዚህ ለፀጉራችን ለእድገቱ እጅግ በጣም ወሳኝ ነው ማለት ነው። ሌላውም እንግዲህ አሎቬራን ብዙ ጊዜ እንደምሰሙት ብዙ ጥቅም አለው። የእድገቱን በማፋጠን ደረጃ በጣም በአጭር ጊዜ ውስጥ እንደሚረዳ በብዙ ቪዲዮዎች ተመልክተናል። አቮካዶ ይሄ ነው የሚባል ለመጥቀስ ራሱ የሚዳግት በጣም ብዙ እጅግ በጣም ለፀጉራችን ብዙ ጊዜ ከድሮም ጀምሮ የምንጠቀመው ውህድ ነው ማለት ነው፣ ግብአት ነው። ስለዚህ እነዚህን አራቱን ደግሞ አንድ ላይ አድርገን ስንጠቀም ለፀጉራችን እንዳልኩት በትንሽ ጊዜ ውስጥ ለውጥ ማየት እንችላለን። በ2-3 ወር ውስጥ ለውጥ ማየት እንችላለን ማለት ነው። አንድ ለውጥ እንግዲህ ፀጉራችን ላይ ለውጥ ማየት ከፈለግን በተከታታይ ማድረግ አለብን። በሳምንቱ 2 የምንታጠብ ከሆነ በሳምንት 2 ውህዱን በመጠቀም አንድ የሰራችሁትን ፍሪጅ ውስጥ በማስቀመጥ በቀጣይም እንደዛ መጠቀም ትችላላችሁ ማለት ነው እንጂ አንድ ጊዜ ብቻ ስለተጠቀምን የምንፈልገውን ለውጥ ማምጣት አንችልም። ስለዚህ በሳምንት ከሆነ በየሳምንቱ እየተቀባን ለውጡን ማየት እንችላለን ማለት ነው። ይሄንን እንግዲህ ስንታጠብ እንደዚህ ብንጠቀመው በሳምንት አንድ የራሱ ብንጠቀመው ለውጡን ማየት እንችላለን ማለት ነው። እንግዲህ እዚህ ጋር እያሳየኋችሁ ያለሁት በደንብ ከፈጨሁት በኋላ እንደዚህ አርጌ ለማጣራት ሞክሬያለሁ። ሙሉን ከምንቀባው እያንዳንዱን የተፈጨውን እንትን ከምንል እዚህ ጋር በደንብ በሌላ ጨርቅ ደግሞ እንደዚህ ብናጣራው ስንታጠበውም በቀላሉ ማውጣት ይችላል ማለት ነው ከፀጉራችን። እንዲሁም ደግሞ የበለጠ ለፀጉራችንም አሪፍ የሚሆነው እንደዛ ሲሆን ነው እና ይህንን ተጠቀሙት። ሁላችሁም እጅግ በጣም አሪፍ ነው ማለት ነው። ፀጉራችሁ ላይ ችግር የምታዩ ከሆነ ብዙ ጊዜ መበጣጠስ፣ የመሰባበር እንዲሁም ደግሞ እድገቱ ካቆመ ይህንን ሞክሩትና መታችሁ እንግዲህ ኮሜንት ላይ ሀሳባችሁን አስቀምጡልኝ ማለት ነው እና በጣም አሪፍ ነው። እንዳልኳችሁ ግብአቶቹ በሌላ መቀየር ትችላላችሁ፣ ከአቮካዶ እና ከሩዝ ውጪ ማለት ነው። በሌላ ቀየራችሁ መጠቀም ትችላላችሁ።
ሁልጊዜ ጸጉራችን ልንታጠብ ስንል እንደነዚህ አይነት ውህዶች እነዚህንም ብቻ ሳይሆን ሌሎችንም ውህዶች እየተጠቀምን ለጸጉራችን የትኛው አስፈላጊ ነው፣ የትኛው ነው ጠቃሚ፣ በተለይም ደግሞ ብዙ ጊዜ እንደነ አቮካዶ፣ እንቁላል እነዚህ ብዙ ጊዜ የምንጠቀማቸው እነሱን ነገሮች በማዘውተር ያው ብዙ ጊዜ ሰዎችም የሚጠቀሟቸው ለጸጉር እጅግ በጣም አሪፍ ናቸው፣ ለውጥ ያመጣሉ በሚል ነውና እነዛን ነገሮች በማዘውተር እንዳልኳችሁ አንዴ ብቻ ሳይሆን በተከታታይ እየተጠቀምን ቢያንስ በታጠብን ሰዓት የሆነ የሚስማማንን የጸጉር ውህድ በመጠቀም እንደዛ ብንታጠብ ጸጉራችን ላይ ለውጡን ማየት እንችላለን ማለት ነው። ከዛ በተጨማሪ ደግሞ እንደነዚህ አይነት ውህዶችን ብቻ ከመጠቀምን ባለፈ ጸጉራችንን ምንድነው የሚጎዳው፣ ምንድነው ያልተስማማው፣ ወይ እየተበጣጠሰ እየተነቃቀለ ወይ ደግሞ ብዛቱ ካነሰብን ምንድነው ችግሩ የሚለውን ነገር ማወቅ ያስፈልጋል። ያንን በማወቅ የየራሳችን የሁላችንም ችግር ስለሚለያይ ያንን እንግዲህ በማወቅ በራሳችን ዙሪያ ወይ ቅባት ላይ ስማማን ቀርቶ ሊሆን ይችላል ያንን አውቀን ከዛ በኋላ በዛ መሰረት ጸጉራችንን መንከባከብና ወደ ምንፈልገው አይነት ደረጃ ማድረስ ጸጉር ከተንከባከብ ነው የሚያስፈልገውን ነገር ካደረግንለት እድገቱ እንደሚጨምር ብዛትም ማምጣት እንደምንችል በተወሰነ ደረጃ ማየት የሚቻል ነገር ነውና ሁላችንም ብንሆን የየራሳችን የተፈጥሮ ያለንን ነገር በስነ ስርዓት ከተጠቀምነው ከተንከባከብነው ያማረ ጤናማ የሆነ ጸጉር ማግኘት እንችላለን ማለት ነው። ነገሮችን ከብዙ አንፃር አይተን የጸጉራችንን ችግር እንዳልኳችሁ በመረዳት የጸጉራችንን ጤና መጠበቅ እንችላለን ማለት ነው። እንደነዚህ አይነት ቪዲዮዎች እንዲደርሳችሁ በተከታታይ ከዚህም በኋላ በእንደዚህ አይነት በተመሳሳይ ቪዲዮዎችን ይዤላችሁ እመጣለሁኝ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። እንዲሁም ደግሞ እንድሰራላችሁ የምትፈልጉት አይነት ቪዲዮ ካለ ኮሜንት ላይ ብታስቀምጡልኝ ለዛ ለፈለጋችሁት አይነት ቪዲዮ ይዤ እመጣለሁ ማለት ነው። በደንብ አርጌ የሰዎችንም የውጭ ሀገር በተለይ የጃፓኖች የህንዶችን የጸጉራቸው አጠባበቅ እነዛን ነገሮች በማየት ለጸጉራችን ምን ብናደርግ ጥሩ ነው የሚለውን ነገር ይዤላችሁ እመጣለሁኝ። ከእናንተ የሚጠበቀው እንግዲህ እንድታበረታቱኝ፣ ላይክ እንድታረጉ፣ ኮሜንት እንድትጽፉልኝ ፈልጋለሁ ማለት ነው። እንደዛ አድርጋችሁ ጠብቁኝ። እንግዲህ በሌላ ቪዲዮ ተመልሼ እመጣለሁ።